በቃ እኔ ቡና ቤት ላይ ነው የምሰራው እገልሻለሁ ብሎ ነው መጀመሪያ የሚጀምረው አሁንም ይሄን ነገር ሲያቅ እንደማይገለኝ ምንም መረጋገጫ የለኝም ከነ ነፍሱ ነው መበላው ሽመልስ አንተ አገናኝሻለሁ ብለው ደፍሮኛል እያልኩ እኮ ነው እንዴት ነው ማታምነኝ እባክሽ ይሄን እንዴት ማመን ያቀታል ሽመልስ መስሎኝ ነበር ሰይጣኑ አንተ ለለካስ ስለ ሽመልስ ምንድነው የምታውቀው የፈለከውን ነገር ሰጣለሁ ይሄን ነገር ግን ሰርዘው ስትከፈኛለሽ መጀመሪያ ያስፈራራኝ ነገር የምታውቀው ነገር እያወቅ እንዴ ከዛ ድረስ ለምን ትለፋለች ምን ማለት ነው እዚህ ጋር እውነቱ አለ አይደል ሴተኛ አይደል አትበላት የፈለከውን ህይወትህን የሚቀየር ስንት የፈለከውን አንተ ብቻ ጠይቀኝ እኔ የፈለከውን ነገር አደርግልሃለሁ ይሄን ነገር ብቻ አጥፋው 10 ሚሊዮን የተሳሳተ ነገር ካንቺ አልስም የተሳሳተ ነገር አትንገሪኝ እባክሽን አንቺ ብዙ ነገሮች እንዲበላሽ አትዋርቂ እባክሽ ነገሪና ሁሉ ነገር አሁን ግሩምን እንድንገለው ነው የምትፈልግ ከየቱ ልጀምርልህ ደስ ካለሽ ምንድነው አሁን ማንሽ አንቺ ሲጀምር ግልጋሎት ይፈልግ መጥቶ ስለዚህ ካንቺ ስራ ፈልጎ ማለት እኔ ቤተሰብ እንደሌለኝ ታውቂያለሽ ቤተሰቦች ያልቀዋል ሆስፒታል እንደሌለሽ ነው የሰማነው ማህበር የጥቁር ማህበሩ አሁን እየመራቸው ያለችው እሷ ናት ስለዚህ ከዚህ ሁሉ ጀርባ ያለችው እሷ ናት ማለት ነው ቆይ ከሽመልስ ጋር ግንኙነት አላት ነው ያልሽኝ አይደል ሽመልስ ምንድነው ያደረገው ንገሪኝ እስኪ ለምን ምርበተበተው ታዲያ አንዴ ተውኮት ነገር ነው እዚህ ለማስተካከል እየሞከርኩ ታሪዞኛ ሄዶ ለራሱ ሲለዋ ለራሱ ብዙ ነገር እንደመሳች ነው አይዞኝ ሄደው አንተን ለማጥፋት ነው ቆርጦ የተነሳው ግን ከዛ በፊት እየሰማኸኝ ነው አትስሚው እሱ ማለት ይኸውልሽ እሱ ሰሪ ስለሰራራው መቅዲ ስሚ ይኸውልሽ ቤተሰቦች የሉኝም እኔ ቤተሰብ የለኝም እናቴና አባቴ ናቸው የነበሩኝ እናቴ ትዝታ ሞታብኛለሽ ገለውብኛል አባቴ ደግሞ ከየት እንደተወሰድኩ ማንም አቶ አየለው ነው አረበን እኔ ነው ያሳስሩኝ የነበረው ለጉዳያቸው ሲሉ ነው እኔን ከዚህ ከዚህ እኔ ስለ ስራው አይመለከተኝም ዛሬም ግን እውነቱን እየነገርኩ ነው ሽመልስ አንተ አገናኝሻለሁ ብሎ ሽመልስ አንተ አገናኝሻለሁ ብሎ ደፍሮኛል እያልኩ እኮ ነው እንዴት ነው ማታምነኝ ሁልጊዜ ስራህን ነው የምታስፈልገው ንገረኝ እስቲ ይኸውልሽ መቅዲ አንቺ ነግረሽኝ ማላምንሽ ጉዳይ እንደሌለ ታውቂያለሽ እና ማን እንዲታቀታ ግን እባክሽ መቅዲ ለምንሽ የተሳሳተ ነገር ካንቺ አልስማ እባክሽ ይሄን እንዴት ማመን ያቀታል የተሳሳተ ነገር ካንቺ አልስማ የተሳሳተ ነገር አትንገሪኝ እባክሽን እኔ በፈለከው ነገር ምልልሃለሁ ግን ሽመልስ አልተናገረኝም ብሎ ደፍሮኛል ወዲስ ምንልሽ እሱ የሱን ያንተው ምንም የማውቀው ነገር የለም ይኸውልሽ የተሳሳተ ነገር ነግረሽኝ ብዙ ነገሮች እንዲበላሽ አትዋርቂ እባክሽ አንተ ሰው የመስተፋቀር አሰርቶባል እንዴ ምንድነው ሽሚሽ ያሰር ነው ዛሬ ነው እኔ አረባካን ሰው የመንስክ የሚነገረን ነገር እውነት ፍለጋ መጣው ነው ያደረገው ንገሪኝ እስኪ ሽመልስ አልተናገረኝ ብሎ ደፍሮኛል እያልኩ እኮ ነው እንዴት ሆኖ ንገሪኝ እኔ ነገር ስሚኝ እኔ ቤተሰብ እንደሌለኝ ታውቂያለሽ ቤተሰቦች ያልቀዋል ወላጅ አባቴ ብቻ ነው የቀረው ቤተሰቦች ያልቀው እናቴ ማንንም ይሄ እንኳን ቤተሰቤ ነው የምለው የነበረው ያትበል እሱ ምንድነው አንዴ ተውኮት ነገር ነው እዚህ ለማስተካከል እየሞከርኩ ያለው ይሄ ቤተሰቤ ነው የማስበው እንኳን ከጠላቶቼ ጋር አብሮ ብዙ ነገር እያደረገ ነው ያያይሽ ሰማኝም እሱ ምን አረጋ ምንድነው ይስጥፋት ማንንም በሽመልስ እኔ ሽመልስ በጣም ነው ማምነው ሽመልስ እንደምታምነው ደፍሮኛል እያልኩ አንተን አገናኝሻለሁ ብሎ ከሐኪም ቤት እንኳን ሳለቃ ራሴን ሳላቅ እንኳን ወደዚህ እንመጣ ያደረገኝ እሱ ነው እኔ ከሐኪም ቤት ከወጣ በኋላ ምንም የማውቀው ነገር የለም መጠጤ ውስጥ የሆነ ነገር አድርጎብኝ ይሁን ምን እናስነካኝም አላውቅም ግን እንደደፈረኝ አውቃለሁ ከፈለክ እያንዳንዱን ነገር ላስረዳል በቃ ምንም ነገር ላሳይ ይችላል እንዴት ይታየ ማንተ እስኪ ይታይ እንዴ እንዴ አይደል ለሱ ብዬ እስከዛሬ እንደዚህ ሆኜ እሱ ግን ዛሬ ሊፈጠር ቻለ ነገር መቅዲ እኔ አንቺ ነገርሽኝ ማላምንሽ ነገር እንደሌለ ታውቂያለሽ አንቺ ለኔ እንዲህ ነው ብለሽኝ ማላምንሽ ጉዳይ እንደሌለ ታውቂያለሽ ግን እባክሽ ልለምንሽ ልማጸንሽ እባክሽ የሐሰት ነገር አትንገሪኝ የሐሰት ነገር አይደለም በእናትሽ መቅዲ ለልጃችን ስትይ አሁንሽ ውስጥ ላለው ልጃችን ስትይ እባክሽ ልጁ የኔ እንደሆነ አውቃለሁ አንቺ በጣም ታማኝ ሚስቴ ታማኝ ሰው ጥሩ
ቤተሰብ የሌለኝ ሰዓት ቤተሰብ ይሆንሽኝ፣ ማንም እኔን ችላ በሚለኝ ሰዓት አንቺ ከጎን የሆነሽ አይዞህ አለሁልህ ያልሽኝ። ለዛም ነው አንቺን እዚህ ድረስ መጥቼ ሂድ እያልሽኝ እንኳን ላለመሄድ እየጣርኩኝ ያለሁት እዚህ ተቀመጥኩ። እውነቱን እንዳረጋግጥልህ ከፈለግ ሁሉንም ነገር ሽመልስ ራሱ የላካት አንተ ብዙ ነገር እንድትሆን እኔንም ደግሞ የማልፈልገው ነገር ውስጥ በቃ ሽመልስ ብዙ ነገር አድርጓል እና ያንን ሁሉ ያደረገውን እያንዳንዱን ነገር የምታቅልሻለች። ከፈለግ ሰው ጋር ላገናኝ እችላለሁ፣ ግን እንዴት ነው እኔንም ማታምነኝ ነው? እንዴት ነው እኔንም ማታምነኝ? አይደለም አለማመን አይደለም። ይኸውልሽ መቅደስ እኔ ሽመልስን በጣም ነው የማውቀው። ሽመልስ ማለት ደግ ጥሩ ወንድ አይደለም። መቅደስ ስሚ ብዙ ነገር ሊልሽ ቆይ እሺ ያስፈራራሽ ሰው አለ ንገሪኝ ያስፈራራሽ ሰው አለ ንገሪኝ። እሱን ተይው ዮናስን አትመኝ። እሱ የሚልሽን ነገር በጠቅላላ አትመኝ። ምናልባት እሱ ነገሮች ሊሆን ይችላል እንዲህ አድርጓል እንዲህ ሆኗል ብሎ ሊሆን ይችላል። እንዴት ነው ደፍሮኛል እያልኩ እሱ ነገሮች ነው የምትለኝ? አንተ ቆይ ጨዋታ ነው እንዲያስከው ጨዋታ ነው ያስከው ነገሮች ሽመልስ ይበልጥብሃል ከኔ አይደለ? ደፍሮኛል እየደፈረኝም ደግሞ የማይሆን ነገር ልጄን የማይሆን ነገር ለማድረግ ነው እያልኩ እንዴት ነው ማታምነኝ? እንዴ እኔ እኮ ባለቤትህ እኮ ነኝ። ሽመልስ እና እኔ እንዴት ነው አንድ ላይ የምታወዳድረን? እስቲ ንገረኝ። እኔ ከዚህ በኋላ ያልገባኝ በቃ እኔ ደክሞኛል። ምንድን ነው የማይገባ? እውነቱ እየተነገረ እንዴት ነው የማይገባ? ደክሞኛል ካንተ ጉዳይ ከዚህ በኋላ የእሷን እንኳን ያሳዝነ አይደለም። ይሄ ነገር ውሸት እንደሆነ ነው አረጋግጥልሃለሁ እያልኩ ነው። ይሄ ነገር እውነት እንደሆነ እስከዛሬ አብራኝ የነበረች ልጅና ሁሉንም ነገር ሲያቀረባበር የምታውቀው ልጅ አለች። እሷን አገናኝሃለሁ እያልኩ ነው። አገናኝሃለሁ እኮ አገናኝኝ። የት አለች? ስልክ ካለ ወላሂ ለምትመጣው በእናትሽ ውሸት የሆነ ነገር አትንገሪኝ በእናትሽ እባክሽ መቅዲ። በቃ ይሄ ነገር ውሸት ሆኖ ነገሮቹ እንዳይበላሹ ነገር የለ። እሱም ደግሞ እኔ ለማገዝ ሲል ነው ዛሬ ብዙ ያለው እንዳይገባኝ ብዙ ነገር እንዳይሰማኝ እያለ አነስለኝ እና በብዙ ነገር ለክስ ይኸውልሽ እኮ ጠላት እንዳለን አውቃለሁ። ብዙ ጠላት በጣም ብዙ ሰዎች እንዳሉብን ግን በቃ እኮ ያ ጠላት ሽመልስ ነው እያልኩ ነው። ብዙ ነገር አቀረባበሩ አውቀሽዋል። ሽመልስን መቅዲ ስለ እኔ እንኳን ስትነግሪ እኮ ራስሽን ስተሽ ሆስፒታል ይዞሽ የሄደ ሰው ነው እና ሆስፒታል ይዞኝ ሄደው ለራሱ ሲል ነው። ለራሱ ብዙ ነገር እንደመሳቹ ነው ይዞኝ ሄደው። ብዙ ነገር ማለት ራስሽን ስተሽ እኮ እርጉዝ ነኝ ያልሽው እኮ ለሱ ነው። ቀጥታ እርግዝናሽን የነገርሽው ለሱ እኮ ነው እንዴ። ከሱ እርግዛ ለማን ትናገር? የግሩም ልጅ ነው ብለሽዋል እኮ ግን ምንም አላየሁም። መቅዲ በእናትሽ ልለምንሽ። እኔ በፈለከው ነገር ብልልሃለሁ። እኔ በቃ እኔ ደካመኝ ሰለችኝ በቃ። እሺ ማን ነው ማስረጃ አልሽውን ጠሪ። ችግር የለም እሺ ደወልሽላት። አሁን ነገሮቹን እናጣራ። ግን እኔ እውነት በዚህ መልክ እንዴት ወንድሜን ለማሳጣት ስትሞክሪ እውነት እኔ በጣም ይተሰማኝ። አንተ ዛሬ ስለ ወንድምህ ነው እንደምትላለ እንደ ሁሉ ነገር እየተነገረ ግን የምር በጣም ተቀይሯል። ቆይ ምንድነው ሐሳብህ? አይደለም ስለ ወንድሜ ነው እየነገራችሁ ያላችሁት እኮ። ዛሬ በዴት ስለ ያንተ ብቻ አይደለም እኮ ዝምድናውም እኮ እኔ ነው። ግን እውነቱን ስለማውቅ ዝምድናው ለኔ ነው ማለት ይኸውልህ። ስማኝ ልንገርህ። ሽመልስ ማለት አብሮኝ የተወለደ ወንድሜ ሳይሆን በስራ አጋጣሚ የተገኘ ወንድም ከመወለድ በላይ የሆነ ወንድሜ። አዳምጠኝ። እውነቱን ልንገርህ አይደለም ለማዳመጥ አይደለም ፈልገው አዳምጠኝ። ሽመልስ ማለት ዛሬ ወይ ትላንት አይደለም ሊገልም ፈልግ ድሮ ጥንት ነበር ሊገልም ፈልግ። ለምን በለኝ ለምን ይኸውልህ ነግሮ እኮ ጥቅም የለውም። ለማመን አይፈልግም። እኔ ማለት እውነቱን ተናገሪ ከፈለክ ምን ከፈለክ አትመን። እኔ ነግሬሃለሁ ቅድሙ። ሽመልስ ማለት ሽመልስ ምን ነው ነገር የማን ያጎት ልጅ? የኔም ያንተ አዳምጠኝ ዮናስ። እኔ አሁን ሽመልስ እንደው ነው ሽመልስ እንደዛ ነው ብዙ ነገሮች ልትይ ነው ትችላላችሁ። ችግር የለም። ማነው ትርፍትና ያልፋሳ ትምጣ በቃ ችግር የለም። ትምጣ ችግር የለም። እሷ ትምጣ በቃ። እኔ እሷ ከመመጣ ዘድረስ ከመመጣ እውነቱን ልንገርህ ያው ለኔ አሁን የምታውቀው ነገር እያባክ እንዴ ከዛ ድረስ ለምን ትለፋለች? ማለት ነው እዚህ ጋር እውነቱ አለ አይደለ? ለምን እውነቱ ነው ያልነገረው?
በቃ እየነገርኩ ነው አዳና ሁሉ ነገር ትነግረለች አንተ ሲጀምር አሸናፊ መቅዲ መምጣት ይላል ስሙንም እኔ ስሙ መጥራት ራሱ አልፈልግም መምጣት ይላልባት ምንም ስላልክ አይደለም ትመጣለች እኔ እውነቱን እኮ እነግራለሁ አንተ አዳምጠኝ ዝም ብለህ እኮ አይደለም ይኸውልህ ዮናስ አያታችን ስለታነዘዙልን መሬት ታውቃለህ አይደል ይኸውልህ አሁን ሽመልስ አጎት ቆይ አይደለም ቆይ ስሙኝ እኔ አንድ ነገር ልንገራችሁ እኔ ምንድነው የበደላችሁ ማለት የነካናችሁ ነገር አለ እኔንም ጨምሮ ነው መቅዲ እኔ እኮ ላንቺ ነው ያለሁት አይደል እስካሁን ስንት ስቃይ ሳይ የነበረው ብቸኛ ቤተሰቤ ቀሪ ቤተሰቤ አንቺ ነሽ ገባሽ አይደል የወላጅ እናቴን አጥቼ አንቺ እንደ እናቴም እንደ ሚስቴም እንደ እህቴም እንደ ሁሉ ነገር ትሆኝልኛለሽ ብዬ ነው ገባሽ አይደል መቅዲ አንድ ነገር ልንገርህ ብታምነኝ ዛሬ ሌላ ሁለተኛ ሰው አያስፈልግም እኔም ብታምነኝ ኖሮ ዛሬ ሌላ ሰው ተጠርቶ እኔ ባለማማኝ ሽመልስን ታውቂዋለሽ እኮ መቅዲ አንተ እንዴት ነው እንደዚህ ስለሰው ተከራከርከን እንዴ ስለሱ የምር በማስረዳት ራስ አቅቶኛል እኔ ምንም ነገር አዳምጠኝ እኮ አልኩም ያለ አንዴ ጀሩ እንኳን መስጠኝ እሺ ንገረኝ ሀያታችን ስለተናዘዙልን መሬት ታውቃለህ አይደል እሺ የትኛው መሬት ሀያታችን ከመሞቱ በፊት ላንተ የተናዘዙልን መሬት ላንተ የተናዘዙልን መሬት ብቻ አይደለም ታውቃለህ ሀብት ይሄን ታውቃለህ አይደለ የምን መሬት ነው እኔ አላወኩም እኔ ይኸውልህ ስለዚህ እውነቱን ልንገርህ ሀያታችን ማለትም ያንተ አባት የሱ አባት ማለት ለኔ ደግሞ የእናቴ አባት ላንተ የተናዘዙልህ ሀብት አለ ወይ ሽመልስ ምን ነው ያልክ ነው ወንድምህ ነው ያልከኝ ነው ለምንድን ነው ማታዳምጠኝ እኔ ደስ ነው የሚለኝ ይኸውልህ ሽመልስ ወንድሜ ነው ትክክለኛ አንድ ቤተሰብ የተወለዳችሁ ወንድም ነው የምትለኝ ከሆነ እንደዚህ አይደለም ይሄ ምን ሌላ ነገር ነው አታው ቤተሰብ ነው ስለ ቤተሰብነትህ አይመለከተኝም እኔም እኮ ሚስት ነኝ ታግቼ ስንት ነገር እንቅልፍ ሳይተኛ ምግብ ሳይበላ ራሱን ገሎ ራሱን ጎርቶ ምን ያህል ፈተና ውስጥ ገብቶ ነው ሲፈልግ ነበር ሽመልስ ራሱን ጎዳ ምትል 0.0% እሱ አይጎዳም እውነቱን ልንገር 1% እንኳን እሱ የሚጎዳው ነገር የለም ለአንተ እዚህ ጋር መጥቶ እዛ ጋር መጥቶ ሊያስመስል ይችላል ግን እሱ 0.0% ብያለሁ ምንም የሚጎዳው ነገር የለም እኔ እውነቱን ስነግርህ ለምንድን ነው ማታዳምጠኝ እውነቱን ብለህ ከዚህ ቀና ጃሌዎች ራሱ ታንጋክተህ መጣ እውነቱ ሲነገር ደግሞ ለማዳመጥ ፈቃደኛ ትርሲት እኮ መምጣት የለባትም አንተ ደግሞ ምንድነው ትርሲት መምጣት የለባትም እኔ እኮ ምናለው ሆነም ቀረት መጣላችሁ ነገር ተነግራችሁ አይደል እንዴ እኔ አልገባኝም ምንድነው እያላችሁኝ ያላችሁት አሁን አንተ እያልከኝ ያለው ምንድነው ሽመልስ የገዛው እንደምነው እያልከኝ ነው ያንጎታችን ልጅ የኔም ያንተ የመጨረሻው የታናሻችን ያንተ አባት ታናሽ ነው የኔም ለእናቴ ታናሽ ነው ገባ የሱ አባት ማለት ይሄን ሁሉ ሲፈጠር ደግሞ እሱ ያውቅ ነበር ይሄን ሁሉ እንደተናዘዘልህ ሰማ ማነገረው አባቱ እሱ ደግሞ ከዛ ጀምሮ ከገጠር ጀምሮ አንተን ለመግደል እያሴረ እየታባ የሆነ ጥቃቅን ነገሮችን እየፈለገ እየጠበቀልህ ነበር ታውቃለህ ከትናንሽ አይደለም ከትላልቅ ነገሮች እንዳመለጥክ ታውቃለህ አይደለ በምን ምክንያት ነው ብለህ የምታስበው በጋዜጠኝነት ወይስ በሌላ ስራ ታውቃለህ ይሄ ስራ ትንሽ ነገር አይደለም የሚበቃው ታውቃለህ ይሄ ስራ ትልቅ ነገር ነው ግን ግሩም ሊገል እንፈልገው በትላልቅ ጉዳዮች ግሩም እኔ ነኝ አይውልሽ እኔ እኔ ምንም አታውሪ አይደለም ሽመልስ እያልኩ ነው ሁሉ ጊዜ ስለ ሽመልስ እየነገርኩ ነው ግሩም እሺ እሱ ሊገል ይፈልጋል ገባ ለምን ሀብቱን ለመወረስ ከሱ ቀጥሎ እኔ እኮ ምንም ካንተ ቀጥሎ እሱ ነው ወራሽ እያልኩ እኮ ነው ዮናስ ሀብቴን ታውቃለህ ምንም እንደሌለ ታውቃለህ አንተ የምታውቀው ነገር እኮ የለም እኔ እኮ ስለማታውቀው ነገር ነው እየነገርኩ ያለሁት ሀብት የነበረው የተሰማ ነው ወለደኝ የተባለው ሰውዬ የሱ ደግሞ ሀብት ስማኝ የሱ ሀብት ደግሞ ያውዱ ነገር ሽፋን ስለመጣ ስማኝ በህገ ወጥ ስለመጣ ፖሊስ ጣቢያ ተቆጣጥሮት አሁን ተሰማ ይኸውልህ ከቨር ተደርጎ ነው እንጂ ሙሉ ለሙሉ ያንተ ሀብት ነው እሱ በወንጀል አስመጣው ገባ የተወሰነ ሀብት በወንጀል ያመጣው ነገር አለ ግን ሀያታችን የተናዘዘው ሙሉ ሀብት ለአንተ ነው የተሰጠው ምክንያቱም የቤቱ የልጅ ልጅ የመጀመሪያው አንተ ነህ ታውቃለህ አይደለ ከቤት ውስጥ የበኩር ልጅ አንተ ነህ የልጅ ልጅ ከማንም በፊት የተወለድኩ አንተ ነህ ይህን ታውቃለህ ሙሉ ሀብቱ ለአንተ አስተላለፈው ያ ደግሞ ሀብት እሱን አንጨረጨረው ሊገል ፈለገ ምክንያቱም እሱ ከሞተ እሱ አንተን ከገደለ ያንተን ሀብት ሙሉ ለሙሉ እሱን የሚወሩ ሰው ገባ አይደለ እኔ እንዴት ነው ይህን ልቀበል የምችለው ቆይ እኮ አትቀበልም አሁንም እዛው ሁሌ በቃ ይሄ ነው ችግር እኮ እውነት ፍለጋ መጣ ከነምናምን እኔ አላውቅም እኔ እንቻ ማለት እንዴት እንኳን
ማነው? አየት እንደመጣሽ ግቢ ትርሲት እንዴት ነሽ? አይ የለም ግቢ ላይ ትርሲት ግቢ። ሰላም አንተ ምንድን ነው እንደዚህ የምትሆነው? ቁጭ በይ ትርሲት እንዴት ነሽ? ተዋወቂ። ሰላም ማወቅ አይጠበቅብሽ ሙሉ ነገር ሳለግሽ አካል እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን ሰላም ነው። ማን ሰላም አትላትም እንዴ? ምንድን ነው? ሰላም ምንድን ነው የሚፈራሩት? ደንግጬ ነው እንዲህ ተዋወቃላችሁ? አይ እኔ አዲስ ሰው ትርሲት አትምጣ ስትል ለምን የነበረው ታዲያ? እንጂ አዲስ ሰው ሊቀላቀል ፈቃደኛ ስለዚህ የቤተሰብ ወሬ ነው ብለህ ምን ማለት ነው? ትርሲት ለኔ ብዙ ነገር እንደሆነችልኝ እያወቅህ ምንድን ነው? አይደለም ወይ መቅዲ ለምንድን ነው የፈለግሽኝ? እኔ መሄድ አለብኝ። ትተዋወቃላችሁ? አይ እኔ ደንግጬ ነው። እሺ አሁን ይሄ ነገር አሁን የእናንተ ነገር አያገባኝም። እኔ አንቺ ብቻ የጠራሽኝ መስሎኝ ነበር ለዛ ነው። አይውልሽ መቅዲ እኔ ከዚህ በፊት የሆንኩትን ብዙ ነገር ታውቂያለሽ። ያ ሰው ያጨካኝ የሆነ ሰውዬ ብዙ ነገር እንዳደረሰብኝ ታውቂያለሽ። ና አንቺ ተቀበል ወደዚህ። ምን እያደረክ ነው? ለምንድን ነው የምትሸሸው? ምንድን ነው መጥፎ ነገር ግን በሰው ፊት ማውራት እኮ አንቺም ጥሩ አይደለም። ከዚህ በፊት ስነግርሽ የነበረው ባለቤቴ ነው። ከብዙ ጊዜ በኋላ ጠፍቶ የተመለሰው ባለቤቴ ነው። በዛ ሰውዬ የልጁ አባት የቀድሞ አንዴ ባካችሁን እየደከመኝ ነው። ለምን አትሰሙኝም? እና ብዙ ነገር እንደደረሰብኝ በዛ ጨካኝ ሰውዬ እንደተደፈርኩኝ እኔ ሳላውቀው እዚህ ቤት እንዳመጣኝ ብዙ ነገር እንደደረሰብኝ እኔ እጠይቃታለሁ። ስሚ ትርሲት እኔ አዳምጪ። እኔ ማለት መርማሪ ጋዜጠኛ ነኝ። ወደ ፖሊስ ወደ ህግ አካል ምናምን ብዙ ሰዎችን አስወስጃለሁ። ወንጀለኞችን ለህግ አጋልጣለሁ። ምንም ስሚ ቆይ እኔ እኮ ለሀቅ ነው የምሰራው። ምናልባት ካልነገርሽ ለሀቅ ነው የምሰራው። ወንጀል ወይም ደግሞ ህገወጥ ነገር ሳገኝ ቀጥታ ሰዎችን ወደ ህግ አካል በመላክ ነው የምታወቀው። ነግራኛለች። አሁን የምትነግሪኝ ነገር በጠቅላላ ትንሽዬ ነገር ውሸት ባገኝበት ትንሽዬ ውሸት ባገኝበት አሳስርሻለሁ ማቀውን ነገር ያው እሷም ታውቃለች ማለት እኮ አይደለም። ውሸት ነገር መስማት ስለማልፈልግ ነው። እሺ እኔማ አላወራክም፣ ግን ያው ስለምታውቅ እሷ ምንድን ነው አንተ ቆይ የተርበትበት ያለው ከኔ የተለየ ምን ታውቃለች? እሷ ብዙ የምታውቀው ነገር አለ። እሷ ብዙ ነገር ልኳት እኔን ለመጠበቅ ስትል ብዙ ነገር እንዳደረገች ታውቃለህ አይደል? ለምንድን ነው እንደዚህ እንዳትናገር የምትፈልገው አንተ? እኔ እኮ ተናገርኩ አይደለ? እሷ አላመነም። ሌላ ሰው እኮ እሷ ብትናገር እኔ ያው ዝሮ ጠይቀኝና መሄድ ስላለብኝ እኮ ምንድን ነው አሁን ማንሽ አንቺ ሲጀምር ቆይ ከሽመልስ ጋር ግንኙነት አላት ነው ያልሽኝ አይደል? ሽመልስ ብዙ ነገር እኔ ላይ ያደርግብኝ ሲል ከብዙ ነገር ያስጣለችኝ እሷ ናት። እሱ እኔ ላይ መጥፎ ነገር ነው። እሺ ንገሪኝ፣ ምንድነው ስራሽ? ምንድነው የምትሰሪው? ይቅርታና ስራዬን ግን እዚህ ጋር መናገር አልችልም ማለት አልፈልግም። ለምን? ያው መቅዲ አንቺ ያለውን ነገር ታውቂያለሽ አይደል? ምንም ይኸውልሽ እኔ የምደብቀው ነገር የለም። እዚህ ጋር የካሜራ የሚቀርጸው ነገር ላይ ነው ይችላል። ቤተሰቦቼ ናቸው እዚህ ጋር ለኔ ግን ህይወቴ ነው። መቅዲ ታውቂያለሽ የኔን ስራ አይደል? በቃ ሰው መጠየቅ ያለብኝ እኔ ነው የምታስበልጠው። እሺ እናንተ እኔ ነው ስራህን ነው የምታስበልጠው። እሺ ንገረኝ። ለምን ታስጨንቅ? ይዛት ገባ። በቃ ወደ ቤት ሂጂንቺ በቃ አንተን በይ። ወደ ቤት ይዛት ገባሽ አንተ እሷን ይዛት ገባ። ስቶሪት ማትደም ሰማይ በቃ ይዛት ግባ አንተ መቅዲን ይዛት ግባ። እኔ እሷን ጠይቃታለሁ። ነው እኔ እሷን ወደ ቤት ይዣት ሄዳለሁ። ለምን እዚህ ትሰራ? እኔ እሷን ብቻዋን ጠይቃታለሁ። አንተ መቅዲን ይዛት ግባ። እኔ ተፈሽኝ ነው የቤተሰብ ወሬ ሁሉ ነገር ተንጋራው እንጂ ምንድነው? ቆይ ያነገርከኝ ነገር በጠቅላላ ውሸት ነው እንዴ? ትነግረኝ የነበረው ነገር የምን ውሸት ነው? እሱ እንደው በጣም ሲረዳኝ ነበር። እየነገርኩህ ነው። ምንም ይርበተበት ታዲያ አንተ ረኩ ማመን ማትፈልገው አይነ እንኳን ማለት ነው ሌላ ነገር እንደሚያያው ይወኩት ቅድም እያለቀሰች ልታምናት ፈቃደኛ እንዳልሆነ ነው። ይሄን ሲጀምር እግዚአብሔር አላደለኝም እንጂ ሌላ ባዳ ደግሞ እንትፈል እኔ እኮ ችግር የለውም። እኔ ነኝ እንዳመጣ እሱ እኮ እኔ የምናገረው ነገር እውነቱን ታረጋግጥልኛለሽ ብላ ነው ያመጣት። ምናልባት የምጠይቀኝ ስለዚህ እሺ ታውራ ችግር የለም አውሪ። እኔ አሁን ስለ ስራሽ ስለምንጠይቅሽ ሽመልስ እንዴት አገኘሽው? በምን ተዋወቅሽው? እንዴት አገኘሽው? ማን ነው ሽመልስ? የት ነው የምታውቂው? ካሜራ ስታልናት ፈርሽ ሁሉ ነገር ያውልሽ ይሄ ካሜራ ለአንቺ ማስተማማኝ ነው። ይሄ ማለት የኔ ቤተሰቦች ናቸው የሚያዩት። ስራዬን እዚህ ጋር አደባባይ ላይ ማውጣት አልችልም። ይቅርታ አድርግልኝ። ስራሽን አይደለም አንቺ አደባባይ ማውጣት የለብሽም። ለምን ለራስሽ አንተ እንዴት ነህ? ስንት ነገር እንዳለፈው ያወቅ ምንድን ነው የምታወራው?
አትናገር ነው የምትለው እኮ አይደለም እኮ እየተርበተበተች እኮ ለምን አያገባህም? ይሄንን ቀስ ጠብቀው እንደነበር ታውቃለህ። ሁሉንም ነገር ለእሱ ለማስረዳት አቅቶኝ ስለጠራሁት ታውቃለህ። ለምንድን ነው ፎፎን የምትላት? ምን እየተርበተበተች ካሜራ ፊት ህዝብ ፊት ነው የምትቀርበው? አይመለከትህም። በብዙ ሰዎች በብዙ ሺህ ሰዎች እኔ በጣም አከብራለሁ። ትልቅ ሰው ነህ። በጣም ብዙ ነገር አድርገህልኛል። ግን እንዴት እንኳን ማየት ያቀትሻል አንቺ ለሷ ታስቢ ለሷ ፕራይቬሲ ለራስሽ ብቻ ምን ታስቢያለሽ? ምንድነው አንተ ለምንድን ነው ትንገራው እንጂ ተረጋጉ። ሌላ ጊዜ ልመለስ ወይ በቃ ሁሉም ራስ ወዳድ እየሆነ ነው እዚህ እሱ አሁን እሷ ምን አንተ ምን እያደረግህ ትንገራው እንጂ ሁሉንም ነገር ሌላ ቀን ልንገረው ወይ መቅዲ ሁላችሁም ንገሪው እሱን ታይውና ሁሉንም ነገር ንገሪው እሱ ምን እኮ ነው ታውቂያለሽ ስራዬን አይደለ እንዴት ነው አስቢው ስለ ሽመልስ ማውራቴ ሌላ ችግር ሆኖ እያለ ድጋሚ ደግሞ ስለ ስራዬ ደግሞ እንዴት ነው አስቢው አንዱን መተው ኖ ላንቺ አረኩትም ምናምን እደብቃለሁ ወይም አንቺ የደረሰብሽን ደብቃለሁ ያልኩሽ እንደደረሰብኝ ለሱ ንገሪው እሺ ማን ይረዳኝ ግን ስራዬን ማውራት አልፈልግም በቃ እሺ ስራሽን አትናገሪ ግን ለሱ ያረጋውኛል ነገር ባለቤትሽ ደግሞ እሱ ነገር እንዳይጠይቀኝ አንቺ ራስሽ ንገሪው በቃ አሳምኚው እንዳንቺ ስላንቺ ሊጠይቀኝ ከሆነ የጠራኝ በቃ የቆይ ችግር አለ እንዴ እኔ ከሷ ጋር ምንድን ነው የምታረገው ቆይ አንተ እንደደፈረኝ ታውቃለህ ብዙ ነገሬን ታውቃለህ ብዬ እኮ ስለማውቃት ሁሉ ነገር የተናገርኩልሽ ምን እያደረክ ነው ከዚህ የተለየ ምን ታውቃለች እሷ ተረጋጋ ቆይ ሰማይ ሰማይ የተናገርከው ነገር በጠቅላላ ውሸት ካልሆነ ምንድነው የሚያስፈራ መስፈራው ነው የሰራው ስራ አለ እኔ መስፈራው እሱ ምን ይሰራል አንተ ደግሞ ለኔ ብሎ ብዙ ነገር እኮ ለምን የሚርበተበተው ያመጣሽ ቆይ ስሚ ያንቺ ያመጣሻት አይደለ ወደታውን ታረጋግጣለህ ባለች ስለዚህ ልጠይቃት በቃ ጠይቃት ምን አልኩኝ እኔ እኮ እሱን ዝም አስቢልኝ እንዴ እሺ ወይ ወጣ መምጣት ከፈለክ ወጣ ነው እሺ ትሪታውሪሽ ነገር እኮ ግን ተስማምተናል አይደል ማለት ስራዬም ባልናገርም እዚህ ጋር ብዙ ችግር የሚፈጥርበት ነገር ያለ አይመስለኝም ማለት አሁን እኔ ያውልሽ ስራሽን መናገርሽ ሰው ምናልባት ከሽመልስ ጋር እንዴት እንደተገናኘሽ የሚያስረዳ ነገር ካለ ብዬ ነው እኮ እሱንማ እነግርሃለሁ ግን ያው የተገናኘ ነው በርግጥ ያው ስራ ቦታ ላይ ነው መጀመሪያ ቆይ አንተ ተረጋጋ እያናገርኳት አይደል ግን በዚህ መንገድ እንዴት ነው የምንኖረው አንቺ ነገር ነው በጣም ምንድነው ግንኙነት አላችሁ እሱ ጋር እኔ ያላቀውም ሲጀመር ይታርጉልኛ ዛሬ ነው ያየሁት ታዲያ ለምን ትርሲት ናት ስትባል ቅድም ትርሲት እኮ ባትመጣስ ሩቅ አይደል እንደ ቦታ አትሰማኝ አትተዋወቁም አይደል እሱን ያስበው ነው እባክህ ምን ነው የት እንደሆነ ሰፈሯ ሩቅ ነች ቅርብ ነች ታውቀው ነው ምን ማለት ነው በየት ቦታ ብትሆን ታክሲ ላይ ነው ይችላል ብዙ ነገር አለ ለዛ ብሎ ነው እንጂ ሌት እሱ መጥፎ ነገር ያስባል እሺ ቀጥል ልስማሽ እሺ ወጣለታል ትራስረዳኝ ንገሪ ማለት ያው እንደነገርኩ ከሽመልስ ጋር ስራ ቦታ ነው የታወቅነው ማለት ያው እዛ ቦታ ላይ አገልግሎት ሊወስድ ሲመጣ ነው የመጀመሪያ ተወቃችን ለዛም አሁን ስራሽን የጠየቁሽ እሷ በቃ ስራውን እኮ መናገር ካልፈለገች ለምን ታስከፍልሻታለህ እኮ አገልግሎት ምን አይነት አገልግሎት ሊወስድ መጣ አገልግሎት ውስጥ ነው የመጣው የምን አገልግሎት ነው መንፈሳዊ አገልግሎት እኮ አይደለም ሌላ አገልግሎት ነው የምን አገልግሎት ምንድነው አይ አልገባኝም ነው ያውላችሁ በቃ የምታስረዱኝ ከሆነ ግልጽ አድርጋችሁ አስረዱኝ በቃ እኔ ቡና ቤት ላይ ነው የምሰራው ከዚህ በላይ ለነግራችሁ የሽኛዳሪነት ማለት ነው ሽመልስ ኦኬ ለዚህ አገልግሎት ሊፈልግ መጥቶ ነው እሺ ቀጥሉ እስኪ እንግዲህ ልስማ ማለት እንድታሸማቀቀኝ እኮ አይደለም ያወጣው ነው እኔ ምንም እንደ ስራ ነው እኮ እኔ ምን አልኩኝ እኔ ምንም አላልኩኝም እኮ እኔ አሁን እንደዛ ነው አንተ የምትናገረው ነገር እያስተዋልክ አንተ ነው እኔ ምንም አላልኩኝም እኮ አንተ ጀምር የትም የደመርከው ነገር መተስ ሰው አትንካው እቺንሽ አክብረ በስልክ አውራት ሴተኛ አይደል አትበላት ፍቅረኛሽ ነኝ እኮ እሺ ችግር የለም ስራ እየሰራሽ አንተ ባል ነበር እሺ ንገሪ ያው ማለት ተውቃችሁ አይደል ያልከኝ በቃ ተውቃችን እዛ ነው የጀመረው እሺ ግልጋሎት ይፈልግ መጥቶ ስለዚህ ካንቺ ስራ ፈልጎ ማለት ነው መጀመሪያ እንደዛ ነበር ተውቃችን እሺ ከዛን ግን ያው ማለት ከዚህ በፊት እንደሚያቀኝና አሁን ለዚህ ነገር ብቻ ፈልጎ እንዳልመጣና ከዛ በላይ ያዋራኝ እንደሚፈልግ ነገረኝ መጀመሪያ ላይ
ያው እኔም ምናልባት አላቅም ሌላ ስራ ሊሰጠኝም ሊሆን ይችላል ምናምን ብዬ ስላሰብኩ አልኩት። ከዛን ግን መጀመሪያ ላይ ያው በጸባይ ምናምን እንደዛ ሲለኝ ነው የነበረው። በኋላ ላይ ግን ያው ያለውን ነገር የማላረግ ከሆነ እኔንም እንደሚገለኝ አስጠነቀቀኝ። ማለት አንተ ላታውቀው ትችላለህ ብዙ እሷ ነግራ ሊሆን ይችላል ብዬ አስባለሁ። እሷ ላይ ያደረሰባት ነው ነገር ስላላመነኝ እኮ ነው በሁለተኛ ሰው ለማስነገር ያሰብኩት። ማለት በቃ እንጃ ሽመልስ እንደምታስበው አይነት ሰው አይደለም። አሁን ለኔ ራሱ እዚህ ጋር ይሄን ነገር ቢያቅ ቢሰማ ያው ካንተ ስርስር ስለማይጠፋ እያንዳንዱ የምታረገውን ነገር ያውቃል። ለዛ አሁን ራሱ እንደዚህ መስማቱ ያው መጀመሪያ ያስፈራራኝን ነገር እንደማይፈጽምብኝ ምንም አይንም ማረጋገጫ የለኝም። መቅዲ ሁሉ ነገር ደርሶባት አንድ በኋላ አንድ ነገር ብትሆንስ እሱ ምንድነው አልገባሽ? አንቺ ሁሉም ነገር ተናገሪ እንጂ ሁሉም ነገር እሱ ይልሻል። መቅዲ አልገባሽም እኮ እንዳሰብሽው አይነት ቀላል ሰው እንዳልሆነ እኮ አንቺም ታውቂያለሽ አይደል? ሽመልስ ምን አይነት ሰው እንደሆነ አሁን አንቺ ማውቀሻል። ላንቺ እሱ ለጓደኝነት አለም ስራ ብዙ ነገር ብቻ እሺ ወንድም ነው ጓደኛህ ነው። ምንም አሁን እዚህ ጋር ራሴን ያዳምኝ ነው ነግሩኝ ነገር በጠቅላላ ምንም ግልጽ የሆነ ነገር አይደለም እየሰማሁ ያለው። በቃ እሺ ስለ ሽመልስ መጥፎነት እሺ ግልጋሎት ሊጠቀመጣ አንቺ ጋር ታዲያ መጥፎነት ነው እሱን እኮ አይደለም እያልኩ ያለው። ከዛ በኋላ እኔንም እኮ ገልሻለሁ ብሎ አስፈራርቶኝ ላስደረገኝም እሱ ያረጋ ያለውንም ነገር ነው ለነግሬ የፈለኩት እንጂ ያማ ማንኛውም ሰው የሚያረጋው ነገር ነው። ግን ያው ከዛ በኋላ ነው እያልኩ ያለው። አሁንም ቢሆን እሱ መናገሬ ነው ለኔ እገልሻለሁ ብሎ ነው መጀመሪያ የሚጀምረው። አሁንም ይሄን ነገር ሲያቅ እንደማይገለኝ ምንም ማረጋገጫ የለኝም። ምክንያቱም ካንተ ስራ አይጠፋም። ይሄኔ አሁን ራሱ እየተካሄደ ያለውን ነገር እሱ ሊያውቅ ይችላል። በጣም እኔ በቃ ማለት አንተን በጣም ነው የሚከታተለ ሲጀመር አንተን ለማጥፋት ነው ቆርጦ የተነሳው። ግን ከዛ በፊት አንተን ከማጥፋቱ በፊት ግን ባንተ ዙሪያ ያሉትን ሰዎች ማጥፋት አለብኝ ብሎ ስላሰበ ነው ይሄ ሁሉ ነገር እንድታወቅሽ እንዴት ሊነግርሽ ቻለ እንዴ? እኔን እኮ ለስራ ማስኬጃው እየተጠቀመኝ ነበረ። የሆነ ነገር ሳይነግረኝ ደግሞ እንዴትም ያለውን ነገር ምንም እገልሻለሁ ቢለኝም ማስፈራሪያውን ብቻ ፈርቼ ላደርገው ስለማልችል እያንዳንዱ ነገር እየነገረኝ ነበረ ሳረግ ነበረው። አንድ ነገር ለማድረግ የግድ አውቀ ስለነበርና ያው አንተ በጣም እንደበደልከው ምናምን ነው ሲነግረኝ የነበረው። ግን ታራው ነገር በደንብ ሰማ። ያው አንተ ብትበድለውም በዙሪያው ያሉትን ሰዎች ከዚህ በላይ መጉዳት የለበትም ብዬ ስላሰብኩ ነው። በቃ መቅደም ያ ሁሉ ነገር ከደረሰባት በኋላ ከምርቃት ብዬ ከሷ ጋር የሚሆንኩት ለዛ ነው። ሰው በሌለኝ ጊዜ አብራኝ የነበረችው ሰው የሰማኸኝ ምን ማለት ነው? የት ነው የምታውቃው? አሁንም በቃ ላለማመን እኮ ምንም ጥያቄ ይኸውልሽ በህይወቴ ብዙ ነገሮችን ያሳለፍኩ ሰው ነኝ። ብዙ ነገሮችን አይቻለሁ። በጣም ብዙ ከባባድም ቀላልም ብዙ ነገሮችን አይቻለሁ። እሷንም ማውቃት እኔ ሆስፒታል እያለሁ ነው። የት ሆስፒታል? አሁን ከዛ በፊት እሺ ከዛ በፊት ነው ማውቃት። ለኔ በቃ ተነግልኝ ጎን የሆንኩት እሷ በሽመልስ ከተደፈረች በኋላ ነው ለርቃት ያልፈለኩ። እንዴት አወቅሽ በሽመልስ እንደተደፈረች? ነበረች ብዙ ነገር በሽመልስ እንደደረሰብኝ መንገድ ላይ ወድቄ እንደነበረ ብዙ ነገሩን ስነቃ የነገረችኝ እሷ ናት። አንተ ግን ለኔ ጥሩ ያደረጉትን ሰዎች ከማመስገን ውጪ ጭራሽ አንተ ሌላ ርዕስ ነው እየከፈትካለህ። መግደልም ይፈልጋል። እንዴት ነው እኔ ከአንተ ጋር መግባባት የምችለው? ለዚህ ነው ተቀይረሃል እያልኩ ያለሁት። አልተረዳኸኝም ምንም በቃ ሽመልስ እንደደፈራት እንዴት ታውቂቻለሽ? ማን የነገረሽ? ያው ማለት አትርበትበሽ በቃ በስነ ስርዓት ሽመልስ እንደዚህ ሆኖ የደፈረው ነው። ካንተ ውጭ እኮ የሚያውቀው ጉዳይ እኮ ነው። እሷን ለምን ታስጨንቃለህ? ንገሪ ዝም በል አንተ ንገሪ። ያው እንደነገርኩሽ ሽመልስ እኮ እያረገ የነበረውን ነገር እኔ እንዳረግለት የሚፈልገውንም ነገር ይነግረኝ ነበር። ምንድን ነበር የምታረግለት ሲጠይቅሽ ነበር? ማለት በቃ እሷንም እንዲዛት ያረኩት መጀመሪያ እኔ ነበርኩኝ። ማለት ያው መጀመሪያ ላወኩም ነበር እንደዚህ አይነት ልጅ እንደሆነች። ከዛ በኋላም በቃ በህይወቴ ፈርቼ ከጎኗ ያልተለየሁት ለዛ ነበር።
ያው እንደደፈራት የሚያወቁት በዛ ነው። መጀመሪያ ላይ እሱች እንድትገባ ያደረጉት እኔ ነኝ። እያንዳንዱን ነገሯን ተከታትዬ ያለችበትን አሳውቂ ምናምን ሽመልስ እንዲዛት ያደረኩት እኔ ነበርኩ በሰዓቱ። ከዛ ግን በቃ ከገደለኝም ይግደለኝ ብዬ ከዛ በኋላ አሳዘነችኝና ልርቃት አልፈለኩም ነበር። ግን ገንዘብ ከፍሎሽ ነው? አይ እገልሻለሁ ብሎ ስላስፈራራኝ ነው እንጂ የገንዘብ ጉዳይ አልነበረም። እና ደግሞ በቃ በጣም ብዙ ይህ ከህግ አባላት ጋር ምናምን እየሰራ ስለነበር እኔ ብከሰው ራሱ በቃ ምንም ማስረጃም የለኝም። እንደነገርኩ ስራዬ እንደዛ ነው። ማንም እኔን የሚያዳመጠኝም ሆነ እኔን ትክክል ናት ብሎ የሚቀበል ሰው አይኖርም። ስለዚህ በሰዓቱ ያለኝ አማራጭ ከመሞት ያለኝን ማድረግ ብቻ ነበረ። አሁንም እኮ ነገር ቢተላለፍ እኮ እሷን ጎዳታ። አሁንም ቢሆን ያው እየተከታተልህ ነው ያለው አንተ አይደለም። ሽመልስ እኮ ከኔ ታኮ ነው ያለው። ስለዚህ በቃ እያጠፋ ዝም በል በእናትህ። ከጎን አንተ ባልገባህ መንገድ ብዙ ነገሮችን እያበላሸብህ ነው ያለው። እዚህ ድረስ ከነገርኩ አንተም ሳይረፍድ ብትነቃ ይሻልሃል። በቃ ያረለ እኮ ሽመልስ አሁን ከኔ ጋር ነው ያለው ማለት የኔን ነገሮች ያስተካክል ነው። እኔ ያኔ ነገር እንዴትም ሽመልስ ነው ያስተካክላል። የኔ ቤት ያልነበርኩ የታገትኩ ሰዓት እኮ እሱ ነበር ያሳገተህ ሊሆን ይችላል። እውነቱን ነገር እንደሱ ያሳገተህ አንተ በቃ ስለ ሽመልስ ብዙ ማታውቀው ነገር አለ። ስለማይፈልግ እኮ እኔም ያልተረዳኝ አደጋ ውስጥ ነው ያለው። ከሷ ጎን ካሜራ ደቀነ ሁሉ ሰው ደንደረ እያሰማኝ እንደሚችል አውቃለሁ። ይኸውላችሁ እኔ እኮ አሁን ያልተረዳችሁኝ ጉዳይ አለ። አንተ ራስህ ያልገባ ነገር አለ። ሽመልስን ረጅም ዓመት ነው በቃ ዝም በል። ከጓደኞቹ ለኔ ብሎ ተሰጠው ሰው ረጅም ዓመት ማወቅ ማለት ግን ያን ሰው ለኔ ጥሩ ነው የሚያስበው ማለት ይሄን ነገር አድርጎት ከሆነ ከነ ነፍሱ ነው የምበላው ሽመልስ። ይሄን ነገር አድርጎት ከሆነ ከነ ነፍሱ በለዋለሁ ሽመልስ። ተሰማኛለህ? እኔ የኔ አላረገም ከሆነ ግን መቅዲ የኔ ብቻ አንቺ ላይ ልመፈርድ እሷ ምን ታርገ አንድ ነገር ይፈጠር። እኔ ላይ ነው የሷ ብቻ ይበቃል፣ የኔ ብቻ ይበቃም። ሌላ ሰው እንዳይገል ብዬ እኔ ህይወቴን አደጋ ውስጥ ጥዬ የምነግርህ እንደዚህ ብለህ ቆይ ለምንድን ነው ታዲያ እሷን ይደፍራት? ምን ፈልጉ ከኔ ምን ፈልጉ እኮ አንተ ዙሪያ ያሉትን ሰዎች መጉዳት ይፈልጋል። ዋናው ዓላማ ካንተ ነው ነገርኩ። ንብረቱ አሳስቶታል በቃ እንጂ እሱ ሴት አይደለም የሚልበትን ነገር ምንም ለማመላ ለመፈልግ አይደለም። እኔ ግሩም እኮ የኔ ቤተሰብ ነው። ሽመልስ ጋር ምንም ስሙን ራሱ ማንሳት አልፈልግም። እኔ የራሰብኝ ነገር ነው የማታውቀው ነገር ስላለ ነው ማለት ነው። ምንድነው የማላውቀው? ይኸውልሽ መቅዲም ትርሲት ዮናስ እንዴት ይሄን ነገር ያደርጋል ብላችሁ እናንተ ራሱ እኔ የደረሰብኝ አይደለም። ቆይ ስሚ እኔም የተባልኩትን ሰምታችኋል። ለሁሉም ሰው አደጋ ነው የሚሆነው። አሁን መቅዲ እርጉዝ እንደሆነች ታውቃለህ። በቃ ሲጀመር አሁን ሽመልስ ልጇን ወስዶ ለጥንቁልና ሊገበረው ነው። ምን ለዛ ነው በቃ እሷንም አትገባኝ። የምን ጥንቁልና ይሄን እኮ ነው ማታምነው አንተ። በቃ የምን ጥንቁልና ነው አንተ? ለዛ ነው በቃ የሱ ነገርም ያልተገለጠል። ለዛ ይሆናል። የምን ጥንቁልና አልገባኝም። እሱ የሚሄድባቸው በአዳም ልኮች አሉት። አንተ ይሄን የምታውቀው ሽመልስ አይደለም። ሽመልስ ከጀርባው ብዙ ነገር አለ። ብዙ አንተ ያልገባ ነገር አለ። ያልገባኝም እኮ አሁን እየነገርኩ ነው። ለመስማት ለመቀበል ፈቃደኛ ሳትሆን እንዴት ነው የሚገባክ? እናንተ ብዙ ስለምን ጥንቁልና ነው? ምንም የሚገባው ሰው ባይሆን ከሷ ልጅ ፈልጎና ልጁን ወስዶ ይህን ሁሉ ነገር ለማድረግ ባይፈልግ ሴት አያጣም እንዴ? ምን ማለት ነው? ተይ በቃ አንቺ ብቻ ወንድ ታስበው አንተ ይሄን ያህል ነው ወይስ ይሄ ፓርት የሚቆረጥ? እሺ በቃ እሷ ፓርት ይቆረጥና እሷ ማትግባ። ለምን ይሄን ሁሉ ነገር ይሆንብታል? አይደለም። አይ በቃ ምንድን ነው አንተ ከሷ ጋር ያለ ነገር አይደለም። አታሳዝንም? እንደዚህ አይነት ስራ እየሰራች አሁን እዚህ ላይ ካሜራ ላይ ቀርባ ሽመልስ ገና የሚያደርጋትን ነገር አስበው። ይሄ ሁሉ ነገር ኃላፊነት ወስዳ እየነገረች አንተ ግን ዛሬም ሽመልስ አንተ ቆይ ምን አይነት ሰው ነህ? አይደለም ልስሚ መግለጽ በቃ ያንተም እኮ እኔ የተባልኩትን ሰምተሻል አይደል? 60 ምናምን ሴቶች ደፈረ ተባልኩ ሰምተሻል አይደል? ያን ነገር ግን እኔ ያላረኩትን ነገር ነው አርጋለሁ። እዚህ ጋር ብዙ ነገር ማውራት እና ባለባ ማለት እንዴ መቼ ታውቂኛለሽ?
እባክህ በቃ ዝም በሉ። ለመደበቅ እየሞከርኩ ነው አይደል? እንደማላውቅ ለመደበቅ እንዴ አልገባንም። ምንድነው ያደረጋችሁ? ምንድነው የምትቀባጠሪው? ምንድነው እዚህ ጋር ደግሞ ያለው? እሺ እየቀባጠርኩ አይደለም። በቃ ችግር የለም። በጣም ነው የምትችለው። አሁንም ቢሆን ማታውቂው ነገር አንቺ ምንድነው ማለት ነው? በጣም ስትከራከርለት በጣም ማለት ሰው ነኝ አላውቀውም። ቅድም አላውቃትም አልጋለሁ እኔ አላውቃትም። እና ምንድነው ሳውቀዋለሁ የምትለው? በህልሟ አይተኸኝ ይሆናል። እኔ እንጃ እኔ አላውቅም። ብቻ እኔ አላውቃትም። ይኸውልሽ መቅዲ ማለት እያንዳንዱ ከሽመልስ ስራ ጋር አብሮ ነበር። ምንድነው ያርካለ? እውነቱን ተናገር። ምንድነው የምታወራው? ምንድነው ያወራቻለች? የማንንም ቀበጣጣሪ እያመጣሽ እዚህ እንትን አታስቢኝ። አውጫት እሷን። ሽመልስ ብቻ አይደለም የደፈረሽ፣ ዮናስም አብሮ ነበር። ምንድነው ያርካለ? አንተ ማርጋው ቀበጣጣሪው እንዴ መግዲ መግዲ ተረጋጊ። እርጉዝ እኮ ናት። በእናትህ ለአምቡላንስ መደወል አለባችሁ።